ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በልዩ መሰናዷችን ወደ እናንተ ይዘን የመጣነው በብዙዎች ሕሊና ስላለው ትንቢታዊ ስለተባለው ጉዳይ ነው። መምህር ዘመድኩን በቀለ በ2014 ዓ.ም የበረሃኞቹ መልእክት በማለት ይፋ ያደረጉት መረጃ ዛሬ ላይ በሀገራችን እየታዩ ካሉ ክስተቶች ጋር እንዴት ይገጣጠማል? በጦርነት ማቆጥቆጥ፣ በስደት መበራከትና ሰማይ በነካው የኑሮ ውድነት ዙሪያ የተላለፉ መልእክቶች አሁን ላይ በጋድ እየተፈጸሙ ይገኛሉ የሚሉ ወገኖች በርክተዋል። እነዚህ የበረሃኞቹ መልእክቶች ምን ይሉ ነበር? አሁን ካለው ነባራዊ ሁኔታስ ጋር እንዴት ይያያዛሉ? በዝርዝር መረጃውን አሁን ይዘንላችሁ እንቀርባለን። ከዝርዝሩ በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። ወደ ዝርዝር መረጃው። አንደኛ፣ የኢኮኖሚው አዘቅት፣ አስከፊው የኑሮ ውድነት። የኢትዮጵያ ባለፉት ጥቂት ዓመታት ውስጥ በከፍተኛ ዋጋ ግሽበት ኢንፍሌሽን ተመቷል። የኢትዮጵያ ኢኮኖሚ ባለፉት ጥቂት ዓመታት ውስጥ በከፍተኛ የዋጋ ግሽበት ኢንፍሌሽን ተመቷል። በአሃዝ ሲገለጽ እንደ ኢትዮጵያ ስታቲስቲክስ አገልግሎት መረጃ አጠቃላይ የዋጋ ግሽበቱ ከ28% እስከ 35% ውስጥ ሲመላለስ ቆይቷል። በተለይም የምግብ ዋጋ ግሽበት ከ40% በላይ የደረሰበት ወቅትም አለ። የብር ምንዛሬ መውደቅ። መንግስት የውጭ ምንዛሬ ተመኑን በገበያ እንዲወሰን ማድረጉን ተከትሎ የብር የመግዛት አቅም በከፍተኛ ሁኔታ ቀንሷል። ይህም ከውጭ የሚገቡ መሰረታዊ ቁሳቁሶች፣ ዘይት፣ መድኃኒት፣ ነዳጅ ዋጋቸው በእጥፍና በ3 እጥፍ እንዲጨምር አድርጓል። የዜጎች ስቃይ። ከ20 ሚሊዮን በላይ ኢትዮጵያውያን አስቸኳይ የምግብ እርዳታ የሚሹ መሆናቸውን የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ ይገልጻል። የትግራዩ ጦርነት ጠባሳ ከ2013 እስከ 2015 ዓ.ም የሰሜኑ ጦርነት በሀገሪቱ ላይ ያስከተለው ውድመት እጅግ አሰቃቂ ነበር። የሰው ሕይወት መጥፋት ምንም እንኳ ይፋዊ የሟቾች ቁጥር ባይቀመጥም የተለያዩ ዓለም አቀፍ ተቋማት እንደ ጌንት ዩኒቨርሲቲ ጥናት ከ600,000 በላይ ሰዎች በጦርነቱና በረሃቡ ምክንያት ሳይሞቱ እንዳልቀሩ ይገምታሉ። እንደ ቁሳዊ ውድመት ከሆነ የዓለም ባንክ ወርልድ ባንክ ግምት እንደሚጠቁመው በጦርነቱ የወደሙ መሰረተ ልማቶች እንደ ትምህርት ቤቶች፣ ሆስፒታሎች፣ ፋብሪካዎች ለመጠገን ብቻ ከ20 እስከ 28 ሚሊዮን ዶላር ያስፈልጋል። የኢትዮጵያ ውስጥ ያሉ ተፈናቃዮች ከ2.5 ሚሊዮን በላይ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። አሁን ላይ እየተከሰተ ያለው በአማራ ክልልና በኦሮሚያ ክልል ያሉ ግጭቶች። የትግራዩ ጦርነት በፕሪቶሪያው ስምምነት ቢቆምም ግጭቱ መልክ ቀይሮ ወደ አማራና ኦሮሚያ ክልሎች ተስፋፍቷል። በአማራ ክልል
ከ2015 ዓ.ም ጀምሮ በፌዴራል መንግስትና በፋኖ ታጣቂዎች መካከል የሚካሄደው ጦርነት ክልሉን ወደ አለየለት አለመረጋጋት ከቶታል። የሰብአዊ ቀውሱን የተመለከትን እንደሆነ በተለይም በድሮኖች ጥቃት፣ በከተማ ውጊያዎች ምክንያት የንጹሃን ዜጎች እየተገደሉ ይገኛሉ። ትምህርት ቤቶችና የጤና ተቋማት በከፊል ተዘግተዋል። ወደ ኢኮኖሚያዊ ጉዳት እንኳን ብንመለከት ክልሉ የሀገሪቱን የሰብል ጎተራ በመሆኑ በጦርነቱ በምርት ላይ ባደረሰው ተጽዕኖ ምክንያት የኢትዮጵያ ምግብ ዋስትና አደጋ ላይ ወድቋል። በኦሮሚያ ክልል ያለውን እንኳን የተመለከትን እንደሆነ ለዓመታት የቀጠለው የኦነግ ሸኔና የመንግስት ጦርነት በሺዎች የሚቆጠሩ ንጹሃንን ለሞትና ለስደት ዳርጓል። በተለይም በምዕራብ ኦሮሚያና የትራንስፖርት የንግድ እንቅስቃሴዎች መገደብ የኑሮ ውድነቱን ይበልጥ አባብሶታል። አዲሱ የእሳት አውድማ አማራና ኦሮሚያ። የትግራይ ጦርነት በፕሪቶሪያ ስምምነት ቢቆምም ጦርነቱ ፊቱን ወደ አማራና ወደ ኦሮሚያ ክልሎች አዙሯል። አማራ ክልል በፌዴራል መንግስትና በፋኖ ታጣቂዎች መካከል ያለው ግጭት የሀገሪቱን የሰብል ጎተራ አውድሞታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመጉ እንደገለጸው በድሮን ጥቃቶችና በከተማ ውጊያዎች ንጹሃን በገዛ ቤታቸው እየተገደሉ ነው። የኦሮሚያ ክልሉን እንደተመለከትነው በኦነግ ሸኔና በመንግስት መካከል ያለው ጦርነት ከ1.5 ሚሊዮን በላይ ዜጎችን አፈናቅሏል። ሰላማዊ ሰዎችን በታጣቂዎችና በመንግስት ኃይሎች መካከል ተለጥጠው የሞት ጽዋን እየተጋቱ ነው። ወደፊት ያንዣበቡ የጦርነት ስጋቶች the future risk የኢትዮጵያ ከውስጥ ቀውስ ባለፈ በቀጣዩ የጦርነት ስጋት ውስጥ ትገኛለች። አንደኛ፣ የቀይ ባህር ፍጥጫ። ከሶማሊላንድ ጋር በተደረገው የመግባቢያ ስምምነት ሶማሊያን ከግብጽ ጋር አሰልፏል። ይህ ደግሞ አፍሪካ ቀንድን የዓለም ሀያላን ፕሮክሲ ዋር መድረክ ሊያደርጋት ይችላል። ሁለተኛ፣ የናይል ውጥረት። ከግብጽ ጋር ያለው የህዳሴ ግድብ አለመግባባት በማንኛውም ጊዜ ወደ ወታደራዊ ግጭት ሊያመራ እንደሚችል ስጋት ሆኗል። የትንቢቱ ፍጻሜ ወይስ የታሪክ አጋጣሚ? የ2014ቱ የበረሃኞቹ መልእክት ኢትዮጵያ በመከራ እቶን ውስጥ ታልፋለች እንዳለው ዛሬ ሀገሪቱ በጦርነት፣ በረሃብ፣ በስደት መካከል ትገኛለች። አሃዞቹ እንደሚነግሩን ሀቅ ቢኖር ሀገሪቱ ካለችበት አዘቅት ለመውጣት ከጠመንጃ ይልቅ
እውነተኛ ብሔራዊ እርቅና ሰላም እንደሚያስፈልጋት ነው። የኢትዮጵያ ትንሣኤ የሚመጣው መቼ ይሆን? መልሱን ለታሪክና ለጊዜ እንተዋለን። ዋቢ ያደረግናቸው መረጃዎች ወርልድ ባንክ ሪፖርት 2024 ያወጣው፣ በዩናይትድ ስቴትስ ኦቻ ኢትዮጵያን ሲቹዌሽን ሪፖርት ኦን ሁማኒታሪያን ኒድስ፣ ኢትዮጵያን ስታቲስቲክስ ሰርቪስ፣ ጌንት ዩኒቨርሲቲ ሪሰርችን፣ ኢሰመኮ ሪፖርትን ዋቢ ያደርገናል። ስደት፣ የኢትዮጵያውያን ስደት ከሀገር ውስጥ መፈናቀል እስከ ባህር ማዶ መከራ። የሀገር ውስጥ መፈናቀል ኢንተርናል ዲስፕሌስመንት። ኢትዮጵያ በዓለም አቀፍ ከፍተኛ ሀገር ውስጥ ተፈናቃዮች ካሉባት ሀገር ተቀዳሚ ሆናለች። ጦርነትና የብሔር ተኮር ጥቃቶች ዜጎች በገዛ ሀገራቸው ባዕድ ተደርገዋል። በአሃዝ እንደ IOM ወይም ዓለም አቀፍ የስደተኞች ድርጅትና ኦቻ መረጃ መሰረት በኢትዮጵያ ከ45 ሚሊዮን በላይ ዜጎች በግጭትና በተፈጥሮ አደጋ ምክንያት ከመኖሪያ ቀያቸው ተፈናቅለዋል። ለዚህ ደግሞ መንስኤው በትግራይ በአማራና በኦሮሚያ ክልሎች ያለው አለመረጋጋት ገበሬውን ከእርሻው ተማሪውን ከትምህርቱ አፈናቅሎ በየከተማው ጥግ ለልመና ለከፋ ችግር ዳርጎታል። የባህር ማዶ ስደትና የህይወት ዋጋ ኤክስተርናል ሚግሬሽን። ተስፋ የቆረጡ ወጣቶች ከቆምኩበት ሞት የሄድኩበት ሞት ይሻላል በማለት የማይታወቁ በረሃዎችና የሞት ባህሮችን ይመርጣሉ። የምስራቁ መስመር። በየዓመቱ በ10 ሺዎች የሚቆጠሩ ኢትዮጵያውያን በጅቡቲና የመን አድርገው ወደ ሳዑዲ አረቢያ ይሰደዳሉ። በዚህ ጉዞ በረሃብ በጥማትና በድንበር ታጣቂዎች ጥይት የሚረግፉ ወጣቶች ቁጥር አይታወቅም። የደቡብና የሰሜን መስመር። ወደ ደቡብ አፍሪካ በኮንቴነር ታፍነው የሚሞቱ እንዲሁም በሊቢያ በኩል ወደ አውሮፓ ለመሻገር ሲሉ በሜዲትራኒያን ባህር የሚሰጥሙ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ ነው የመጣው።